የተዘጋ አፍ አይመገብም ሲባል ሰምተህ ታውቃለህ? ሰዎች ምን ይሉኛል ብለህ የምትፈራ ከሆነ የሰዎችን አይን ማየት የሚያስፈራ ከሆነ ልንገርክ ህይወትክ አይቀየርም። ሰዎች ምን ይሉኛል ብለህ የምትፈራው አንተ አስተዳደግህ ሁሉ በፍቅር ሳይሆን በትዕዛዝ ስላደግ ነው። ራስክን እንድትሆን አልተፈቀደልህም። ማንነትህ እንድትቀይር አልተፈቀደልህም። ቤተሰቦችህ ጓደኞችህ የሚያውቁ ይመስላቸዋል ግን አያውቁም። ልብህ የታመቀ ማንነት አለ ማሳየት የምትፈልገው። እሱን ማንነት ግን ማሳየት አትችልም። ምክንያቱም አስደሳች ነህ አንተ። የሰዎች አስደሳች፣ የጓደኞችህ አስደሳች ነህ፣ የቤተሰቦችህ አስደሳች ነህ። የእነሱን ደስታ ለማየት ራስህን የምታጣ አይነት ወንድ ነህ። እንደዚህ አይነት ወንድ ሆነህ ደግሞ በምንም ተአምር ልትቀየር አትችልም። በምንም ተአምር ለዓላማህ መቆም አትችልም። በምንም ተአምር ለራስህ መቆም አትችልም። ራስህ እየከዳህ ስለሆነ በየሰከንዱ ማለት ነው። ሰው አንድ ምክር ልሰጥህ እፈልጋለሁ። እኔ ራሴን እንድቀይር ያገዘኝ ነገር ምንድነው? ራሴን እንድቀይር ያገዘኝ ነገር ያንተ ተረባ፣ ያንተ ሳቅ፣ ያንተ ማወዳደቅ ለኔ ምንም አይነካኝም። አንተ ምንም አታመጣም። ሀበሾች ምንም አያመጡም። ቤተሰቦቼ ምንም አያመጡም። ማንም ሰው እኔን ለመተረብ ቢሞክር፣ እኔ ላይ ለመቀለድ ቢሞክር የራሳቸው ጉዳይ። I don't care። እንደፈለኩት አካረጋለሁ፣ እንደፈለኩት እኖራለሁ፣ የፈለኩት ነገር እመርጣለሁ። ስም ያወጡልኛል፣ እብድ ይሉኛል፣ ይተርቡኛል። ግን የነሱ ጭብጨባም አልፈልግም ሲጀመር። አየክ ድክመቴ ከሰው ፍቅርና ጭብጨባ መፈለጌ ነበር። ድክመቴ ከሰው ተቀባይነትና አድንቆትን መፈለጌ ነበር። ከነዚህ ነገሮች መላቀቅ ምትችል ከሆነ የፈለከውን ማንነት መያዝ ትችላለህ። ከፈለክ መኩራት ትችላለህ። ከፈለክ መንቀዥቀዥ ትችላለህ። ከፈለክ እንደ ሞዴል አክት ማድረግ ትችላለህ። እንደ ሀብታም፣ እንደ ደሃ፣ እንደ ኮሜዲያን፣ እንደ አክተር፣ እንደ ፓይለት፣ እንደ ዶክተር ማንም ይቆጣጠርክ የለም። ልብ ብለህ አስተውል። ከዓለማችን አንደኛ የሆኑ የኦስካር ተሸላሚ አክተሮች ያሸለማቸው ነገር ምንድነው ብለህ ታስባለህ? ለምሳሌ ሊዮናርዶ ዲካፕሪዮ The Wolf of Wall Street የሚባል ሙቪ አለ። እዛ ላይ አክት ሲያደርግ አይተው የምታውቅ ከሆነ የዚህ አክተር ማንነቱ አክት እያደረገ እንደሆነ ለራሱ ማወቅ አትችልም። ምክንያቱም ኦሬዲ ኢምቦዲ አድርጎታል። ማንነቱ ኦሬዲ ተሻግሯል ወደዛ የሙቪ ካራክተር ማለት ነው። አየክ ሊዮናርዶ ዲካፕሪዮ ቤተሰቦቼ ምን ይሉኛል፣ ጓደኞቼ ቢስቁብኝስ፣ እንደዚህ ብደረግስ፣ ብተረብስ፣ ሰዎች ቢጠሉኝስ ብሎ ራሱን ማቆም ይችል ነበረ። ወይም ደግሞ 100% መስጠት ያቆም ነበረ። 50% ብቻ ይሰጥ ነበረ። ያ ሙቪ ደግሞ ያን ያህል ጥሩ አይሆንም ነበር። እኛ ግን ሸውደናል እሱ። ምክንያቱም አክት አይደለም ያደረገው፣ ያ ማንነት ነው የለበሰው። ማንነት ምንድነው? ማንነት ማለት ምርጫ ነው። ምንድነው መሆን የምትፈልገው? ምን ደረጃ ላይ መድረስ ትፈልጋለህ? አየክ